እንዴት አመሻችሁ? እራት ላይ ያው ዝም አይባልማ ወጋላ የሆነ ነገር ስለ አካባቢያችን አንዳንድ ነገር እያወራን ወግ እናነሳለን። ዛሬ የምንገኘው የት ነበረ? ታሪካዊቷ ጎንደር ከተማ የስልጣኔ መነሻ የሃይማኖት መፍለቂያ የኢትዮጵያ ነገስታቶች የወጡባት ስለዚህ እዛ ጋር እንግዶችን አናግረናል። አሁን ደግሞ በእንግድነት የመጣ ነው የአማራ ብሔራዊ ክልላዊ መንግስት አንዷ የሆነችው ዞን ጎንደር ላይ ነው የምንገኘው። ስለዚህ የመጡትን እንግዶች አንዳንድ ነገር ጠይቀናል፣ እንዴት አገኛችሁ የሚለውን። አሁን ደግሞ ከአማራ ብሔራዊ ክልላዊ መንግስት ወክላ የመጣችው እህታችን አንድ ነገር እንወስዳለን። እንግዶችሽን እንዴት አገኘሻቸው? እንግዶችሽን እንዴት አገኘሻቸው? ምን ተሰማሽ? ድንበር አቋርጠው አንቺ ጋር መጥተዋል። እንግዲህ ስለ ሰላም ሊዘምሩ ማለት ነው። ምን ተሰማሽ? ከጠበቅኩት በላይ ነው። በጣም ነው ደስ ያለኝ። ከጠበቅኩት በላይ ነው። በጣም ይሄን ስሜት ቀለል አድርጌያቸው ሳይሆን ግን በጣም በቃ ለየት ያለ ነገር አለ። እጅግ በጣም ያልተጠበቀ እኔ በዚህ ልክ አልጠበቅኩም ነበር። እጅግ በጣም ደስ ብሎኛል። የዚህ አካል በመሆኑ ይልኛል። በጣም ደስ ያለኝ። እንኳን ደስ ያለኝ። ይሄን ያሳየን መጨረሻውን አሳምሮ ደግሞ ዘላቂ ሰላም ያሳየን እላለሁ። አመሰግናለሁ። መልእክት ካንቺ እንጠብቃለን። ምክንያቱም እነዚህ ዛሬ የመጡት እንግዶች ነገ ተመልሰው ወደ የመጡበት ክልል ይመለሳሉ። ምን ይዞ መሄድ አለባቸው? ከጎንደር ምን መማር አለባቸው? ምን መልእክት አለሽ? ያለውን ሰላም እያየን ነው። እግዚአብሔር ይመስገን። በቃ ደስ የሚል ሰላም አለ። እዚህ ያለውን ነገር ደግሞ ያለፈውን ጨለማ ከኋላ ትተን የሚመጣውን ብርሃን እየተከተልን ጨለማውን እያጠፋን ብርሃኑን እያጎላን እንሂድ። የተማርነውን የሰለጠነውን ስልጠና መሬት ላይ አውርደን ሁሉም ይሄ ብቻ ሳይሆን ዳር ለዳር ያሉትም አሉ ነገር እነሱ ጋር ያለውን ነገር ሁሉ እንደዚህ ሰላም እንዲሆን በፈለግንበት ሰዓት መጠን በፈለግንበት ሰዓት ሂደን የነበረውን ግንኙነታችን እንድናጠናክር የሚል መልዕክት አስተላልፋለሁ። አመሰግናለሁ።